በመጽሐፍ ቅዱስ ውስጥ ሮሜ 8:10-11 መንፈስ ቅዱስ በአማኞች ሕይወት ውስጥ ስላለው የመለወጥ ኃይል የሚናገር ኃይለኛ ክፍል ነው። በክርስቶስ የመኖርን እውነታ ይገልጻል። አካሉ ምንም እንኳን በኃጢአት ምክንያት ለሞት የተገዛ ቢሆንም በመንፈስ ግን ሕይወት የተሞላ ነው። ይህ ክፍል ሟች በሆነው እና ለኃጢአት ውጤቶች በተጋለጠ ሥጋዊ አካል እና በመንፈስ ቅዱስ መገመት ሕያው በሆነው መንፈስ መካከል ያለውን ልዩነት ያጎላል። ምንባቡ መንፈስ ቅዱስ በክርስቲያናዊ ሕይወት ውስጥ ያለውን አስፈላጊነት አጉልቶ ያሳያል። ክርስቶስ በእናንተ ውስጥ ከሆነ ሰውነታችሁ በኃጢአት ምክንያት ለሞት የተገዛ ቢሆንም መንፈስ ግን በጽድቅ ምክንያት ሕይወትን ይሰጣል። ይህ ማለት ሥጋዊ አካላችን ሟችና በመጨረሻው ላይ የሚሞት ቢሆንም መንፈሳችን በውስጣችን በሚኖረው በመንፈስ ቅዱስ ሕያው ይሆናል ማለት ነው። ምንባቡ ሲቀጥል ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር ክርስቶስን ከሙታን ያስነሳው በእናንተ በሚኖረው በመንፈሱ ምክንያት ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። ይህ ሟች ሰውነታችን የሚለወጠውና የማይጠፋው በመንፈስ ቅዱስ ኃይል የሚሆንበት የወደፊት የትንሣኤ ተስፋ ነው። ምንባቡ በክርስቶስ ያለውን የመንፈሳዊ ሕይወት እውነታ አጽንዖት ይሰጣል። መንፈስ በጽድቅ ምክንያት ሕይወት እንደሆነ ይናገራል። ይህ ማለት መንፈሳዊ ሕይወታችን በራሳችን ጽድቅ ላይ የተመሠረተ ሳይሆን ለእኛ በተገመተው የክርስቶስ ጽድቅ ላይ የተመሠረተ ነው። በእግዚአብሔር ፊት ጻድቃን የተባልነው በራሳችን መልካም ሥራ ሳይሆን በኢየሱስ ክርስቶስ መሥዋዕትነት ነው። ምንባቡም ያለ ክርስቶስ የመንፈሳዊ ሞትን እውነታ አጉልቶ ያሳያል። ያለ ክርስቶስ ያለ መንፈስ ቅዱስ በመንፈስ ሙታን መሆናችንን ይገልጻል። በውስጣችን መንፈሳዊ ሕይወት የለም። ይህ ማለት ያለ መንፈስ ቅዱስ ከእግዚአብሔር ተለይተናል። የሕይወትን ሙላት መለማመድ አንችልም ማለት ነው። ሮሜ 8:10-11 መንፈስ ቅዱስ በአማኞች ሕይወት ውስጥ ያለውን የመለወጥ ኃይል የሚያሳይ ኃይለኛ ማሳሰቢያ ነው። በክርስቶስ ስላለው የመንፈሳዊ ሕይወት እውነታ ይናገራል። ሥጋ ምንም እንኳን በኃጢአት ምክንያት ለሞት የተገዛ ቢሆንም በመንፈስ ሕይወት የተሞላ ነው። ይህ ክፍል በክርስቶስ ሕያዋን መሆናችንና የወደፊት ትንሣኤያችን የተረጋገጠ መሆኑን አውቀን በመንፈስ ቅዱስ ኃይል እንድንኖር ያበረታታናል።